ሄሎ ኤላይ ሄሎ ወይ ሰላም ደህና አሎ እኔ ደህና ነኝ አንቺ እንዴት ነሽ ምን ነው ድምጽ ቀዘቀዘብኝ ልጃችን ሰላም አይደለም አይ ምናልባት የቀዘቀዘው በርዶት ይሆናል አላል አንዳንዴ ድምጽ እኮ እንደዛ ይሆናል አረ ጨዋታ አንተ ጨዋታ ጨምረ የለ እንዴ በሳገደልከኝ ሰሚ ከራብ ከመሞት አይሻልም ምን አለብሽ አንቺ ምን ማለት ነው ምን ይያልክ ነው እንዴ ምን ማለት ነው እሱ ደሞ ቆይ እንዴት ምን አለብሽ ትለኛለህ ምንም የለብኝም ጥቅሜ ጋር አይደለም ምን ይወራክ ነው ያለው የተሰደድኩት ለራሴ ጥቅም ብቻ ነው ንገረኝ እንዴት እንደዚህ ቀስም የሚሰብር ንግግር ትናገራለህ እንዴ አንቺ ምን አለብሽ ቀስም የተሰበረ በይ ይሄ ከእጅ ወዳፍ የሆነ ነው ህይወት አንድ ነገር ጠብ እንኳን ለማይል ቀስም የተሰበረ ምናምን በይ አስቢ እስቲ ብቻዬን ሆኜ ልጅ ማሳደግ ምን ማለት ነው ይገባሻል ታዳምጪኝ ብቻዬን ነኝ እጅግ በጣም ኑሮ ከሚገባው በላይ እየጨመረ ነው እሱን ደግሞ መቋቋም አልችልም ምን አይነት ጣጣ ውስጥ ገባ አንተ ጥያቄ ጠይቅ አሁን አንተ እንግሊዝ ይድክ ቢያዞር ፈረንጅ ነው ቢል ምን ትመልሳለህ በእንግሊዘኛ አዞረኝ ለማለት አዞረኝ በእንግሊዘኛ አንተ ከባድ ጥያቄ ነው ቀላል እኔ ካልከበደ ፊል ዴዚ ልከኝ አይደለም ፊል ዴዚ take make ten እዚህ በእንግሊዘኛ ከጎን ነኝ ማለት ከጎን ነኝ ለማለት ሳይድ ጎን ነው አይደል እኔ ካንተ ጎን ነኝ ለማለት እሺ I'm your side say it I'm your side I'm your side ማለት እኔ ካንተ ጎን ነኝ ማለት ነው ልክ ነኝ ፀሐየሙክ ነው ማለት ምንድነው በእንግሊዘኛ ፀሐየሙክ ነው I feel the sun no I'm snack of the sun yes I'm snack of the sun yes እሺ እኔ ልጠይቅ አንተ እሺ ድብርት ሊገለኝ ነው ምን ማለት ነው bored 2 days ነግባ I'm bored 2 days ማለት ሊገል ብራቮ ይገርም ነው አንተ ይሄን እስካሁን እቺ ፀሐየሙክ ነው አላቃትም ነበር አዞረኝ ማለት አዞረኝ ያልከኝ I feel dizzy yes yeah ስለዚህ አንድ ሰው ሲያዞረው በእንግሊዘኛ I feel dizzy ማለት ይችላል I feel dizzy ማለት ይችላል እንዴት እንዳስደሰተኝ ታውቃለህ ጥያቄ መጠየቅ ማወቅ ማንበብ እሺ ስለምትል ጸባይ አሪፍ ስለሆነ
ገባህ አሁን አባይ ወይ በጋር መለስ ነገ አንተ ጎበዝ ነህ እናቴ ማን ይችላል እማዬን አቀበች ትደውልልሃለች ደወለች ረብሽ አባዬ ነገር እሺ ነው የረፍት ቀን ምን ደወለች ወል መች ብሎት ይሆናል በረፍት ቀን ላይ መለች ወይ ሌላ ልጅ አላለች እኔ ብቻ ነው አይንጨፍ እንዴት yes አሰርገው ይሮሱን ይሄ በጣም ይመቻል በጣም ናይስ በቃ አርጎ ይሄን ያው ወጥቶ ናይስ ይሄ ቀመጥ ለሳለ ሲሞክረው ይዲያል ተመቸ ወደድከው ሽሮን ሰራና እንበላለን እሺ እኔ ማግዛለሁ ውሃ በመጨመር ምን አድርግ ነው የምትለኝ እኔ ሰማኛለህ ካሁን በኋላ አጨቅጭቀኝ ምን ላደርግ እችላለሁ እኔ የምትፈልገውን ሁሉ እያደረኩልህ አይደለም ቆይ የምትፈልገውን ሁሉ እያደረኩልህ አይደለም ለምንድን ነው የምታበሳጨኝ ቆይ ለምንድን ነው የምታበሳጨኝ ይቅርታ ሁሌ ይቅርታ አንተ አስጠላም ሁሌ እንደተጨቅጭቅ አስጠላም እንዴ ልና የለህም እንዴ አንተ ትማራለህ ትመጣለህ ከዛ በኋላ ነገሮችን ታስተካክላለህ ከዛ በኋላ ምን አድርግ ነው የምትለኝ እንዴ ምን ልሁን እንዴ እኔ ምን ልሁን ሰማኛለህ ካሁን በኋላ እንደዛ ነገር አደርጋለሁ ብትል ጉድ ከረስ በላንክ ባይክ ይልባ ወይኔ ተቃጠልኩ እሺ ምን አይነት ንግግር ነው የምትናገረው ምንድነው የምትይኝ ቆይ ምንድነው የምትይኝ ምን አድርግ ነው የምትይኝ ብቻዬን አይደል እያሳደኩ ያለሁት ምን ብለሽ ነበር ያልሽው አንቺ ወይኔ ኦኬ አቀለዛ በያታዲያ ማለት ነው የሆነ ነገርማ የጀመርሽው ነገር አለ አንድ የጀመርሽው ነገር አለ ማለት ነው አንድ የጀመርሽው ነገርማ ባይኖር ምን ማለት ነው እንደዚህ አይነት ከጤ የሌለው ነገር እኮ ነው እያወራሽ ያለሽ እኔ ምን አድርግ ነው የምትይኝ ስለምንድን ነው የምታወሪው እኔ አገባኝም ለምን አልተነፍስ
አባቴው ምንድነው የሚያክለው እግርህ? ምንድነው የሚያክለው እግርህ? በቀን 3 እየበላ ነው። 3 እየበላ ነው ጨረስከው ምግብ? አባ አንድ ጥያቄ አለ። እሺ ግን ይኸው ካሸነፍክ ትሸልማለህ፣ ካላሸነፍክ ግን አትሸልም። እሺ ውድድሩ ጥያቄው ከባድ ነው። የስደምስ ርዝመቱ ስንት ነው? ርዝመቱ ምን ያክላል ማለት ነው? ምን ያክላል? ርዝመቱ ከዚህ ዛራስ ገሙ ድረስ አይደለም። እሺ ከዚህ እዛ እና አህመድ ሱቅ ድረስ አይደለም። 1000 ኪሎ ሜትር አይደለም። ዓለምን 3 ጊዜ ዞር። ምን? ዓለምን 3 ጊዜ ዞር። ምን? ቢከታተል የሰው ልጅ የደም ስር ዓለምን 3 ጊዜ ዞራል? የደም ስር አመዝ ውሸት አይደለም? አዎ ውሸት ከሆነ ለጥፋል እንደባለበው ለጥፋል። ውሸት አልወድም። እስኪ ዓለምን 3 ጊዜ ቢዞር ምን አይነት እድለኛ ነው? ዓለምን 3 ጊዜ ቢዞር ጎበዝ። በቃ እንዴ ትምህርት ላይ አሪፍ ስትሆኝ አባ አንድ ተረተረ ነገር አልፈልግም። አሪፍ እሺ ተረተረ በቃ ሳንስራ እንግባ። ጎግል ላይ በስልክ ዓለምን 8 ጊዜ ዞራል? 3 ጊዜ እንዲ እናቴ ውጭ ሀገር ከሄደች ብዙ አመት ሆኗታል። ናፍቃኛለች ግን ላገኛት አልቻልኩም። ጓደኞቼ ታድለዋል። እናታቸው ተአቅፍ ታደርጋቸዋለች። እኔ ግን እማዬ ላገኛት አልቻልኩም። እሺ ቆይ ምን ላድርግ? ናፍቃኛለች። ምን ማድረግ አልችልም። ይሄ 0 ከዛን 1 2 3 4 5 6 7 አሁን ወደፊት በቁጥር መስመር 3 ቁጥሮችን በማወዳደር በፊት ኋላና በመካከል መለየት ባለፈው እንደሰራ ነው። አሁን እዚህ ጋር ምንድነው ቁጥሮችን ስናወዳደር የቁጥር መጀመሪያው አሁን እዚህ ጋር የተሰጠን 0 ነው። ናውል አባ እናቴ መቼ ነው የምትመጣው? ናውል ስራዋን ስትጨርስ የሄደችው እኮ ለስራ ነው። መቼ ነው የምትመጣው? የሄደችው ለስራ ነው። እኔ ደግሞ በጣም ናፍቆኛለች። እናት ሰው ሀገር የምትንከራተተው ላንተ ነው። ግን አባ ግን ምን? አንተን አውልታ ከጨረስኩ በኋላ እኔን አታወራኝ መስሎ ነው። ይኸውልህ እናት ሰው ሀገር የምትንከራተተው ላንተ ነው። ደግሞ ሲጀመር በፍጹም እናት አተማተላ ገባህ? እንደዚህ እንዳታስብ። ይኸውልህ ምድር ላይ እጅግ በጣም አስፈላጊው ነገር ምንድነው? ትምህርት። ከተማርክ የምትፈልገው ነገር ትሆናለህ። ገባህ? አሁን ማተኮር ያለበት ምን ላይ ነው? ትምህርት ላይ። ናይስ። ሻባ አንተ ካልክ ትምህርት ላይ ብቻ አተኩር። ትጨናነቅ። እሺ ትምህርትን ብቻ ተከታተል። እንደዛ ነው የምትለው። ግን ምንም ለውጥም አለው። እንዴት? እሷ ተወዳለች። ስራ ላይ በጣም ቢዚ ስለምትሆን ነው። ስራ ላይ ቢዚ ብትሆን እንዴ ቴክስት አጽፍልኝ? ምን ብላ ቴክስት ጽፋለች? እንዴ ልጄ እኔ ስራ ላይ ስለሆንኩ ነው እንዳትቀየመኝ ብላ ጽፉ። እሱንስ ማድረግ ባትችል እንዴ በቃ በቪዲዮ በሚመችበት ሰዓት ወይ ቴክስት ወይ መደወል ወይ በቪዲዮ ማውራት ወይ በአካል ማውራት። አሁን ወደ ጥናታችን እንሂድ። አሁን ቅድም የጀመርነው ምንድነው? ምሳሌ አንድ ቁጥር ከሁለት በፊት ትገኛለች አይደል? እዚህ ጋር ስንት ነው የምትገኘው?
ከሁለት በፊት ትገኛለች 3 ቁጥር ደግሞ ከማን በኋላ ትገኛለች ከሁለት በኋላ ትገኛለች ስለዚህ በቁጥር መስመር 3 ቁጥሮች በመውሰድ በፊትና በኋላ ማድረግ ይችላል ይሄ ምን ይባላል የቁጥር መስመር አሁን ያንተ ተራ ነው አሁን ትሰራለህ